ሰላም እንዴት ናችሁ? ዛሬ ምን ትሬድ እንዳደረግን እንዴት ትሬድ እንዳደረግን ላሳያችሁ ነው የመጣሁት። ዛሬ ትሬድ ሳደርግ የሚለይበት ምክንያት አንደኛው የሶስት ኮንፍሉዌንሶችን ስላገኘው ነው። አንደኛው ኮንፍሉዌንስ ማርኬቱ ዛሬ ለንደን ሴሽንን ሳይሆን እንትን ያለው የለንደንን ሃይ ያው ከዚህ በፊት ለንደንን ስዊፕ አድርጎ ነበር ወደታች ላጥ የሚለው። ዛሬ ግን የለንደንን ሎው ስዊፕ አድርጎ እንደዚህ መጥቶ ነው የሄደው እና እነዚህ በትልቅ ግብ ማርኬት በነበረበት ከመድረሱ በፊት ነው እኔ ትሬድ ያደረኩት። አንድ የሚያደርጉበት ምክንያት ኢኳል ሎው ነበረ። ልክ እነዚህ የምታያቸው ኢኳሎች አንድ ኮንፍሉዌንስ ሰጥቶኛል። ለንደን ሴሽን ስዊፕ መደረጉን እና ባየሮች እዚህ ውስጥ እንደገቡ እና ይችኛዋን ትሬድ እያደረጉ እንደሆነ አውቄያለሁ። አንደኛው። ሁለተኛ ደግሞ እዚህ ጋር የአንድ ሚኒት ፌር ቫልዩ ጋፕ አለች። ይቺን ፌር ቫልዩ ጋፕ ታርጌት አድርጌ ነበረ ትሬዱ ፕላን ሳደርግ ይችኛዋን ፌር ቫልዩ ጋፕ ታርጌት አድርጌ ነበር። ሶስተኛው ደግሞ ብሬክ ኦፍ ስትራክቸር ነው። አብዛኛው ብሬክ ኦፍ ስትራክቸር እዚህ ጋር የምታዩት በእንትኑ ነው በቦዲ ነው እየቆረጠ ያለው እና በዛ የተነሳ ይህንን እድል ለምን አልጠቀም ብዬ ነበረ። ያው እንደምታዩት አሁንም ቢሆን በቦዲ ነው የሚቆርጠው። አሁንም ቢሆን በቦዲ አያችሁት? አሁንም ቢሆን በቦዲ ነው የሚቆርጠው። ስለዚህ ይህን በመከተል ነበር እዚህ ጋር ልክ እንደወረደ እዚህ ጋር የገባሁት። እናም በኮንፊደንስ ነበረ በቃ ይህን ቴክ ፕሮፊት ይነካልኛል ብዬ በስነስርዓት ስጠብቅ ነው የነበረ እና እንደጠበቅኩትም እንትን በኦልሞስት ላይክ ወደ 21 ደቂቃ አካባቢ ፈጀበት ቴክ ፕሮፊቱን ቴክ ለማድረግ እና የዛሬው ትሬድ ይህን ይመስል ነበረ። ያው በዚህ ሳምንት ዜና አላየሁም ትሬድ ሳደርግ፣ ግን ያየሁት ነገር በራሴ አናላይዝ ማድረግ እንዳለብኝ እና በቻልኩት አቅም ዜና መተው ነው ያለብኝ። በተለይ ይሄ በጣም ወሳኝ ካልሆኑ በስተቀር ዜና ማቆም እንዳለብኝ ነው። ልክ በየጊዜው ቼክ እየተደረገ እንደዛ ማቆም ነው ያለብኝ ብዬ የማስበው። ምክንያቱም ዜናዎችን ኮንትሮል ልናደርጋቸው አንችልም። ቮላታይል ሊሆኑ ይችላሉ፣ ግን የሚሄዱበት አክሲደንታል የሆነ አካሄዳቸው ትንሽ ይለያል በቤዝድ ኦን ኒውስ እና ትንሽ ዜናው አለፍ ካለ በኋላ የተሻለ የማርኬት አካሄድ ነው ያለው ግራፉም አካሄዱ እና አሁን ለምሳሌ እንደምታዩት ዘሞመንት ዜናው እንደዚህ እንዳለ በቃ ለንደን ሴሽን ሃዩን ቴክ አውት አደረገና የፈጠነ ወረደ። እዚህ ጋር አሁን ባይ ላለ ሰው አስቡት እጅግ በጣም ያውም ብዙ ጊዜ ለንደንን ቴክ አውት ሲያደርግ ባለፈው ሳምንት አጋጥሞኛል። ወዲያው አይደለም ነበር የወሰደው። ትንሽ ሂዶ ተመልሶ ከዛ ኤምኤስኤስ ሰጥቶ ነበር። የሆነ አትሊስት የሆነ ኮንፍሉዌንስ ሰጥቶ ነበር ላጥ የሚለው። ይሄኛው ግን እዩት ቀጥታ ልክ ባለፈው ሳምንት እንደዚህም ይሆናል ብዬ የተሸወድኩበት ነው እና ይችኛዋን እንደዚህ አይነት ያጋጥማል ቤዝድ ኦን ኒውስ ስናነሳ። ግን ያም ሆኖ ከማርኬቱ በኋላ ስዊፕ ካደረገ የእነዚህን በሙሉ ኦልሞስት ስንት እንዳደረገ ባላውቅም አስቡት የእነዚህን ኦርደር ብሎኮች የተያዙትን ኢቨን ዩሲ
የሆነ ጊዜ ያ እንደዚህ ያሰመርኩት ዛሬ ሚቲጌት ተደርጓል ማለት ነው። የባለፈው ሳምንት ይሄኛውን ማርኬቱ ይሄን ነክቶ ወደ ላይ ይወጣል ያልኩበት ያው ዛሬ ተነካ። ስለዚህ ይህንን የመሳሰሉ ትሬዶች ነው በኒውስ ትሬድ ሲደረግ አክሲደንታል የሆነ ሊገመት በማይችል መንገድ ስለሆነ ትንሽ ይከብዳል እና ትንሽ ከማርኬት ከብዙ ሁሉም የኔ የሚልበትን ነገር ትንሽ ከቀነሰ በኋላ በስነ ስርዓት በሚነበብ እንዲነበብ ተደርጎ የሚካሄድበት ሰዓት ላይ ትሬድ ብናደርግ ለኛም ለማርኬቱ እኛም ፕሮፊት ለመውሰድ በጣም አሪፍ ይሆናል። ማርኬቱም ለኛ ለመነበብ አሪፍ ይሆናል ማለት ነው። ሶ የዛሬ ትሬዴ ይህን ይመስላል እና ዊክሊውን ስናይ ደግሞ ዊክሊ ላይ የወሰድኳቸው 8 ትሬዶች አሉ። ከስምንቱ አራቱ ዊን ነው፣ አራቱ ሉዝ ነው። ይህ ማለት ያው ፌር ነው 50% ላይ እንደማለት ነው። ግን ያም ሆኖ ከባለፈው ሳምንት የተሻለ እየሆንኩ እንደሆነ ግን በዛው ልክ ራሴን አውቄያለሁ። በራሴ አናላይዝ ማድረግ እንድችል ነገሮችን በዲቴይል እንዳይ እና ደግሞ ቀን በቀን ማርኬትን የምንረዳ ከሆነ ቀን በቀን ትሬድ የምንገባ ከሆነ እየቀለለ ነገርየው እየቀለለ ይሄዳል። ስለዚህ ይህንን በመሰለ ትሬዲንግ እንትን ሊል ነው በቃ የሚፈለገው ይሄ ነው። ሰው የሚቀጥለው ሳምንት ደግሞ ፕሮባብሊ ይሄ ሊነካ ይችላል። ይሄኛው ልክ የዛሬ ሳምንት ፕላን እንዳደረኩት ይሄኛውም ተች ሊደረግ ይችላል። ሶ ሁኖስ ቤዝድ ኦን ኒውስ አንዳንዴ ትሬድ ማድረግ እጅግ በጣም መጥፎ ነው። ሰው የሚቀጥለው ደግሞ አሁን እያቀላቀልኩ ነው። በኒውስም ትሬድ አደርጋለሁ፣ ያለ ኒውስም ትሬድ አደርጋለሁ ማለት ነው። ሶ ይህን ይመስል ነበር የዚህኛው ሳምንት ትሬድ አደራረጌ እና አይ ሆፕ ወደፊት እኔም እማርበታለሁ ያለፍኩበትንም የማይበት ነው ይሄ ቪዲዮ እና አይ ሆፕ ኢንጆይ እንደምታደርጉት። መልካም ምሽት። ቻው